ምስሉ ላይ የምትመለከቱትን ኢታፕስ ሞዴል ዲዛይን አድርጌ ጨርሻለሁ። አንዱን ኮለን ሰሌክት አድርገን ሁሉንም ሬንፎርስመንት ዲቴይሎች በኤሮኮድ ስታንዳርድ መሰረት ከኔ ጋር አብረን እንሰራለን። ቪዲዮውን እስከ መጨረሻው ተከታተሉ። ኤሊቬሽን ላይ ላድርገውና አንዱን ኮለን እንመርጣለን። የተወሰነ ሙቭ ላድርገው። እዚህ ጋር የምትመለከቱት ዴቨሎፕድ ኤሊቬሽን ላይ ሁሉም የፕሮጀክቱ ኮለኖች ናቸው። መጀመሪያ ላይ ያለውን ኮለን ወስዳለሁ። መጀመሪያ ላይ ያለው ኮለን ኤሪያ ኦፍ ሬንፎርስመንቱ towards the vertical direction ለምሳሌ እኔ እዚህ ጋር ያለውን ልውሰድ ማለት ነው። እዚህ ጋር ሰሌክት ያደረኩትን 1200 ሚሊሜትር ስኩዌር ነው። ራይት ክሊክ ላድርግና ሴክሽኑን ቼክ ላድርገው። ሴክሽኑ 30 በ40 የሆነ ኮለን ነው ማለት ነው። ይህ ኤክሴል ቴምፕሌት አጠቃላይ ከኢታፕስ ያገኘነውን ዲዛይን አውት በማስገባት ፋይናል ሬንፎርስመንት ዲቴይል ይሰጠናል። እያንዳንዱን ነገር በደንብ አስረዳችኋለሁ። ነገር ግን ፋይናል አውትፑቱን እዚህ ጋር ላሳያችሁ ማለት ነው። ሙሉ የኮለን ፕሮፐርቲዎችን አስገብቼለታለሁ። ስለዚህ ዲዛይን ሰመሪን በዚህ መንገድ አግኝቻለሁ። ኮለን ዳይሜንሽኔ መጀመሪያ ላይ እንዳየነው 30 በ40 የሆነ ኮለን ነው። ስለዚህ ሬንፎርስመንት ዲቴይሌ ፋይናል አውትፑቱን ነው እያየን ያለ ነው። እያንዳንዱን ነገር ዲቴይል እናያለን። 8 ባለ 14 አግኝቻለሁ። እዚህ ጋር ሁላችሁም በደንብ በትኩረት እንድትከታተሉ የምፈልገው ክሪቲካል ሪጅን ታይፕስ አሉ። ክሪቲካል ሪጅን ላይ እያንዳንዱን የክሪቲካል ሪጅን እና ነን ክሪቲካል ሪጅን ሌንግዙንም እንዴት ካልኩሌት እንደምናደርግ በደንብ ዩቲዩብ ላይ አሳያችኋለሁ። ሙሉ ቪዲዮን ዩቲዩብ ላይ አፕሎድ ስላደረኩላችሁ እዛ ጋርም ገብታችሁ ኢን ዲቴይል እያንዳንዱን ነገር ማየት ትችላላችሁ። እዚህ ጋር ክሪቲካል ሪጅን ላይ ሬንፎርስመንት ታይ ሬንፎርስመንት 8 በ80 ሚሊሜትር ተቀምጧል። ነን ክሪቲካል ሪጅን ላይ ደግሞ 8 at 20 ሴንቲሜትር ተቀምጧል ማለት ነው።